ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ዛሬ ደግሞ በአዲስ ቪዲዮ፣ በአዲስ መረጃ፣ በአዲስ ድራማ ነው የመጣሁላችሁ እና ጋይሶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ያው እንግዲህ አሁን ኩሽና ውስጥ ሆኜ የምሬ ነው የምላችሁ፣ ኩሽና ውስጥ ሆኜ እዩትማ ፊቴ ሁሉ እንዴት እንዳማበጠ ጌታ ምስክሬ ነው የምላችሁ። አሞኛል። የዚህ የቡግሩ ምልክ ፊቴን ሁሉ አባብጧልና ሴትዮዬ እንዳትመጣብኝ ኩሽና ውስጥ ሆኜ ነው መግቢያ እየሰራሁላችሁ ያለሁት ማለት ነው። መግቢያ ስላልሰራው እና ላይክ ሼር ሰብስክራይብ ያደረጋችሁ ፕሊስ አበረታቱኝ። የምረን ያውን ብቻ ስለራሴ ያላወራችሁም እና ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ በአዲስ ቪዲዮ ክፍል 20 የነ ኑሐሚን ድራማ ነው ይዤ የመጣሁት ማለት ነው ባሮችዬ። እና በተቻላችሁ መጠን ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየት ደግሞ ካለ ማለት እኔ አሁን ስለ እንትኑ ስለ ድራማው በደንብ ስላልቻልኩበት ፍትፈታውን በደንብ እንድፈተፍት እና በደንብ እንትን እንድል ሀሳብ አስተያየታችሁን በኮሜንት ቢሆን አስቀምጡኝ። ጓደኛ ነን የምትሉ ካላችሁ ደግሞ ቅንነታችሁን ማሳየት የምትፈልጉ ካላችሁ ደግሞ ሀሳብ አስተያየት ካላችሁ በውስጥ ነገሩኝ፣ አስተካክዬ እመጣለሁ ማለት ነው። እስካሁን ሰርቼው አላውቅም ይሄን የድራማውን ማለት ነው እና ገናውን አዲስ የጀመርኩት ነው። ፍትፈታዬ ላይ ያልተስተካከለ ነገር ካለ አስተካክዬ ከወዲሁ እመጣለሁ ማለት ነው። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምር ማለት ነው። ቪዲዮ እየታየልኝ አይደለም፣ ምን እንደሆነ አላውቅም፣ እየሸረተልኝ አይደለም እና ፕሌስ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ወገኖች። ለወገን ደራሽ መጣች፣ ለወገን ደራሽ ወገን ነውና ሰሞኑን ደግሞ በጣም ስራ በዝቶብኛል። ለዛም ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ ወደ ድራማው እንሄዳለን ማለት ነው ጋይሶች። አመሰግናለሁ። ፕሊስ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። ምን ያደረግሻት? ምን አደረግኩት? ደግሞ መልስ መልሽኛለሽ እንዴ? የልጅሽን ብድር መለስሽ ማለት ነው? ስራ ይዣለሁ፣ ከዚህ ውጭልኝ። ምን አባሽ ነው አንቺ ጥጋበኛ? ምንድነው? እኔንም እጄን ያሽኛል። ምን እየተካሄደ ነው እዚህ? አያታር እጄን ይዛል። ታዲያ ስትመታኝ ማድረግ ነበረብኝ። እኔም እኮ ሰው ነኝ፣ ያመኛል። ቆይ ማነው እኔን ምን የሚረዳው ግን? ማንም አይረዳኝም። አያታር መልስ መልስ እንዴት እንደጠገበች እኔ ዝናሽ አይደለሁ፣ ማድረገውን አሳይሻለሁ። መቼም ኤሚን በጥፊ የመታሽበት በቂ ምክንያት ይኖርሻል ብዬ አስባለሁ። ምክንያቱም ስመጣ እሷም ሳሎን ቁጭ ላይ የተነፋረቀሽ ነበር። እስኪ ንገረኝ፣ ቆይ አንተ የምትወደው አባት ሸባ ተብሎ ቢሰደብብህ ምን ይሰማሃል? ምን? ቆይ ኤሚ ናት እንደዛ ብላ የተሳደበችው? ከዚህ በኋላ አንተን አባትንም የኔም አባትንም ማንንም መስማት አልፈልግም። በቃ ከዚህ ቤት መውጣት ነው የምፈልገው። አባቴ ሲሰደብ ቁጭ ብዬ ማየት አልችልም። በቃ እማዬ ትመታኛለች። ችግር አይደለም። እኔ የምለው አባቷ እንደዛ ብለሽ መሳደብ ነበረብሽ? አንተ አፍና አትክፈት። አልሰደበችባትም እና ኑሐሚን ፈጥራውታ ነው? እኔ እውነቴን ነው ወንድሜ፣ ስለ አባቷ ምንም ነገር ክፉ ነገር አልተናገርኩም። ዝም ብላ መታ በጥፊ መታች አይደል? እንደዛ ነው። እኔ የምለው ቆይ ግን አንተ እሷ ጠበቃ ያደረገ ማን ነው? ነገሮች ባለጌ ከዚህ በላይ ብታደርግ ምን ይገርማል? ይቅርታ ማይ፣ እያወራሽ ያለሽው ግን ስለ ልጅሽ እንጂ ስለ ኑሐሚን አይመስልም። ምን አልክ አንተ? ጭራሽ እኔ ነኝ ባለጌ? ችግራችሁ የኔና የሷ ግንኙነት ከሆነ እኔ እሷ መቼም ላገባት አልችልም። እቺ ምስኪን ልጅ ተዋት፣ አታሰቃዩት በቃ እንዴ። ይኸውልህ አሁን ችግራችን ራሷ ነች። መስመሯን በጣም አልፋለች። ስለዚህ ቅጣት ይገባታል። እስቲ አንተ ደግሞ ከሱ ታድናት ነው እናያለን። እማዬ ስሜን አትጥራ አንተ። ከኔ ይልቅ እቺን ገረድ መርጠህ የለ ከፈለክ ሄደህ ለምን አታገባትም? ኧረ እባክሽ ቢገባ የኔን መጠቃት ያንተን መጠቃት ነበር። እሺ አታዩም? ጭራሽ ለሷ ተደርቦ ይከራከራል እኮ። ረረረረ እኔ ለማንኛውም ከዚህ ቦት ይሻለኛል። ከግራ ከቀኝ እንኳን አጣደፋችሁ። ምን አይነት እሳት ነው? ማሚ ይሄ ልጅ ግን ምንም አላማረኝም። ከዛች ልጅ ጋር የሆነ ነገር ሳይጀምር አይቀርም።
ሞቼ ነው ቆሜ ዝናሽ በህይወት እያለሁ ሁለቱንም ነው ጠርጌ ከዚህ ከቤት ማስወጣቸው እንጂ የሆነ ነገርማ ማድረግ አለብኝ። እንዴም ቀው እየመጣች ነው። ወይኔ እግሬ፣ ወይኔ አባ ተጎዳ። እግር እንደና ነው ተጎዳ ወይ እንዴ? እንደዚህ ነው ርቄ ተጎዳትኛለሽ እንዴ? መቼስ ደህና ነህ ብለሽ ተተሽኝ ትይኝ አይደለም አይደል? ወይ ሰው ልጥራለህ እንዴ አባት? ኧረ አያስፈልግም። ሲጀምር ጥፋቱ ያንቺ ራስሽ ነው። እሺ እንዴ እኔ ምን አደረኩኝ እንዴ? ይሄን የመሰለ መልክሽን ይዘሽ ይወጣሽ ታዲያ ላልወርቅ ነበር? ጉድ እንዳያችሁት ነው እንግዲህ ቪዲዮውን። ኑሃሚ እንግዲህ ሌላ ታሪክ ውስጥ ገብታለኝ። ድብደባውን በጥፊም ተማትታለች እንግዲህ እንደምታዩት ቪዲዮውን በጣም የሚያስቸግርና የሚያሳዝን ችግር ውስጥ ነው ያለችው። በጣም ያሳዝናል ማለት ነው። ቤተሰቦቼ ከዚህ እንግዲህ እንደተማራችሁት ምንድን ነው በእውነት ግን ኑሃሚ በጣም የሚያስተምርና የሚያስተምር ቪዲዮ ነው ለመናገር። በድህነትም ሆነ በዘረኝነት የሚመጣው ነገር በጣም ከባድ ነው ማለት ነው። እንግዲህ ናሆምም እንግዲህ ኑሃሚን የወደዳት ይመስላል። እንግዲህ ጠበቃ ሆኖላታል፣ እየተከራከረላት ነው። እንግዲህ ቤተሰቦቿን ሊያስታግስላት ነው። በጣም ለመናገር ደስ የሚል ድራማ ነው። እንግዲህ አብርሃምም ይቅርታ ካላደረግሽልኝ እያለ ነው ይመስለኛል። ግን እንደ ሀሳብ እስኪ እናንተ ሀሳብ አስተያየታችሁን አስቀምጡልኝ። እንደ ሀሳብ ግን ይመስለኛል ዝም ብዬ ሳስበው ማለት ነው የላይኩን ልጅ አብርሃም አፈቀርኩሽ ብሎ ከቤት ሳይገባ አይቀርም። እንደ ሀሳብ ነው። አፈቀርኩሽ ብሎ ሳይገባ አይቀርም። እንግዲህ ያጠመደበትን መንገድ አይታችኋል። እሷም እንግዲህ ስቃለታለች ማለት ነው። አቤት ህይወት ትላላችሁ እንግዲህ እንደዛ ብሎ የሚገባ ይመስለኛል። በቀጣይ ቪዲዮስ የኑሃሚን አባት ይመጣል አይመጣም እሱን አብረን የምናይ ይሆናል። ሌላው እንግዲህ ትንሽ ላወራችሁ የምፈልገው ምንድን ነው ቤቱን ውሃ ደፍታ ቤቱን እጠቢ ስራሽ ነው እኛ እንዳልነሽ ታሆኛለሽ ምናምን እያሉ በነገራችን ላይ የኑሃሚን ድራማ ሰራተኛ ላይ የሚደረገው ነገር ኢትዮጵያ ውስጥ በጣም ትክክል ነው። የምር ማለት ነው። በጣም ልክ ነው የሚያደርጉት። ከ100 2% ነው ወይ 3% ነው ጥሩ ቤት የሚገኘው እንጂ ሰራተኛ የምር ሰው የማይመስላቸው በጣም በቃ መቀየር ያለበት ኢነርጂ ቢኖር ኢትዮጵያ ውስጥ በጣም ከምነግራችሁ በላይ መቀየር ያለበት ኢነርጂ ቢኖር ኢትዮጵያ ውስጥ ይሄ አባባል ነው። ያኔ ሰራተኛ ስለሆንሽ የምትበዩ ትራፊ ነው፣ አንዴ ነው የምትበዩ፣ ዘይቱን ጨረሽው፣ ሽንኩርቱን ጨረሽው፣ እንደዚህ ምናምን። ይሄ በኢትዮጵያ አሰሪዎች ውስጥ ያለ በጣም ያለ ነው ለመናገር እና ያለ ነው ለማለት ፈልጌ ነው። እና ወይዘሮ ዝናሽ ደግሞ ኩሽና ገብታ አንቺ ዘረቢስ የኔ ቤት የድርጅት ማከማቻ ነው ያለሽ ማን ነው? የድርጅት ተቋም ነው ያለሽ ማን ነው? ምናምን እያለች እየተናገረች ነው። ለመሆኑ ግን ፍቅረኛ አለሽ ትላታለች ኑሃሚን። ለምን ጠየቁ ፍቅረኛ እንዳለኝ ምናምን ስትላት እናንተ ድሃዎች መቼስ በየቦታው መለቃቀም ልማዳችሁ ነው ብዬ ነው ምናምን ስትላት አይ የለኝም ትላታለች። ከዛ ስትላት ይህን ነገር ላይኮን ማወቅ አለበት እና እንዲኖርሽ ማድረግ እንችላለን። ያኔ በቃ በፍቅር አድርጋ ልትጠይቃት ይመስላል። ግን ቁጣው አልበረደላትም። እንዲኖርሽ ማድረግ እንችላለን ያኔ እንዲኖርሽ ማድረግ እንችላለን ማለት የሆነ በዲጋ አገናኝታ ምናምን ናሆም እንዲተዋት ላይኩን እንዲናደድ ከቤት እንዲባረሩ በቃ ለዘሮቿና ለክብሯ ያላት ነገር ነው አሁን እኔ እየታየኝ ያለው ማለት ነው። የላይኩን ባለቤት ማለት ነው። በዚህ ደረጃ ግን የላይኩን ባለቤት ሀብታም ለመሆንና እንደዚህ የሆነ እንትን ለማናገር ጌጥ ለመናገር ነው የሚባለው ወይስ ምንድን ነው የሚባለው? ይሄ የሆነ ነገር ለመናገር
አያምርባትም። አሁን አንዳንድ ሰው እኮ ሀብታም ሆኖ ሀብታም ማረካት ሆኖ ወይም ደግሞ የሀብታምን ጨዋታ ለመጫወት የሚያምርበት ሰው አለ። እኔ የጠበቅኩት እሷን አይደለም። በነገራችን ላይ የጠበቅኩት ሰው ሌላ ነበረ፣ ግን ያልጠበቅኳቸው ነው የመጡት። አልሙኒም ግን ዞሮ ዞሮ አልቻለችበትም ቂጥ መናገሩን ማለት ነው። እና እንዲኖርሽ ማድረግ እንችላለን ስትላት፣ ወደ ዋናው ጉዳይ ስገባ እንዲኖርሽ ማድረግ እንችላለን ስትላት፣ ይህንም እንደዚህ ብለሽ ለጋሼ ልትናገሪና በጋሼ ፊት ውሸታም እንባል ፈልገሽ ነው አይደለ? ይህንማ አላደርገውም እባክሽ እንዳይለ ትንሽ ቀን አባቴ እስኪሻለው ነው እንወጣላችኋለን ምናምን ትላታለች ማለት ነው። እና እናንተ ድሆች ውሸታም እንድባል ፈልገሽ ነው ምናምን ስትላት፣ እናንተ ድሆች ምን እውነት አላችሁ ምናምን ትላታለች ማለት ነው። እና እናንተ ድሆች ሲጀመር በግድሽም ቢሆን በውድሽም ቢሆን በግድሽ ታደርገዋለሽ አለችና ማስጠንቀቂያ ሰጠቻት ማለት ነው። እና የላይኩን ፍቅረኛ ደግሞ ማን ነበረ? ስሟ ጠፋብኝ። እሷ ደግሞ ከቤት ለመግባት እንግዲህ ከሱሷም ከምኗም ከሁሉ ነገር እርግፍ አርጋ ትታ እኔ ከዚህ በኋላ በቃኝ እንትን መሆን አልፈልግም፣ ያኔ ምንድን ነው የሚባለው በእግዚአብሔር ዱርዬ መሆን አልፈልግም፣ ቤተሰቦችህ እንደሚፈልጓት አይነት መሆኑ እፈልጋለሁ። እንግዲህ ሁሉም እንግዲህ ፍጥጫ ላይ ናቸው፣ ወደ እንትና ቤት ለመግባት ማለት ነው፣ ወደ ጋሽ ላይኩን ቤት ለመግባት። አብርሃምም ወደ ጋሽ ላይኩን ቤት ለመግባት ፍጥጫ ላይ ነው። ያችም የላይኩን የቢኒ ሚስትም እንግዲህ ቤት ውስጥ ለመግባት ፍጥጫ ላይ ናቸው ማለት። አሁን ኑሃሚ ቤት ውስጥ ስለገባች ሁሉም ሰው እንትን ብሎታል ማለት ነው። እና በቃ ሁሉን ነገር እርግፍ አድርጌ ትቼ አንተን ማጣት አልፈልግም፣ አንተን ያስቀደምከኝ ምናምን ትለዋለች ማለት ነው። እና በጣም የሚገርም ድራማ ነው ለመናገር። ግን ከዚህ ብትተማራችሁ ምን ተማራችሁ? ለመናገር በጣም እኔ እንጃ አላቅም ማለት በዚህ ደረጃ ሰው ይሆናል እንደዚህ ያደርጋል። ያኔ እንደዚህ ሆኖ በዚህ ደረጃ ከሀብታም ቤት ለመግባት ይጋጋጣል ምናምን ነገር እኔ አላቅም። ኮሜንቱን ለእናንተ ትቻለሁ ማለት ነው። ፕሊስ በኮሜንት በእንትኔ ኮሜንት ኮሜንቱልኝ። በንግግሬ እንትን ያላልኩን ነገር ካለ በንግግሬ ኮሜንት አድርጉልኝ ፕሊስ። እና መጨረሻ ላይ ደግሞ የላይኩን ፍቅረኛ ሄዳለ የላይኩን አላልኩም የማነው ስሙ የናሆን ፍቅረኛ ሄዳ ለአብርሃም እስከዛሬ የሰጠውህን ንብረቴን መልስልኝ ትለዋለች ማለት ነው። እና እሱ ደግሞ ብሎ ያሾፍባታል ማለት ነው። እዚህ ላይ በጣም ነው የሳቁት። እዚህ ጋር ግን በጣም ነው ያሳቀኝ ማለት ነው። ምን አላት? እብደቱ የሰለቸሽ ትመስያለሽ አለና ሲነግራት የሰጠውን ነገር ነት መልስልኝ ነው የምፈልገው ምናምን ትለዋለች ማለት ነው። ከዛ ስትለው ድንግልናውንም ጭምርት ነው እንዲህ አላት። ኧረ ድንግልና ለሚመለስ ከሆነ ፕሊስ እንዴት እንደሚመለስ ለእኛ ማስረዱን። እየቀለድኩ አይደለም መልስልኝ ምናምን ትለዋለች ማለት ነው። የቀለድኩ አይደለም ሲል ትለው የተሸጠ ዕቃ እኮ አይመለስም ይላታል። ቢያንስ መኪናውን መልስልኝ ስትለው መኪናው ብቻ እኮ ነው ዋናው ትልቁ ነገር የሰጠሽ፣ ሌላ ነገር አለ እሱ ነገር እንዲያውም ሳያንሰኝ ይቀራል ይላታል። ከዛ እሷን ብትለዋለች በፍቅር ብትመልስልኝ ይሻላል ሌላ ነገር ውስጥ ሳንገባ ስትለው ምንም በጠብም ቢሆን እኔ ችግር የለብኝም አልፈራም፣ ገባችሁ? አልፈራም፣ ምንም ችግር የለብኝም በጠብም ቢሆን ብታመጪው አልፈራም እባክሽን ምናምን ይላታል ማለት ነው። እና ሌላ እንዲሁም እሱ ብቻ ነው የሰጠሽኝና እሱ እንዲሁም አያንሰኝም ብለሽ ነው ምናምን ይላታል ማለት ነው። እና ከሀዲ ነህ ስትለው አንቺና አሁን ሰጥቶሽ እንደ ካድሹ ማለት ነው ምናምን ይላታል ማለት ነው። እና በጣም ከሀዲ ነህ፣ በጣም ባለጌ ነህ ምናምን። አንቺ ባለጌ ከተባለ እኔ ባለጌ ከተባልኩ አንቺ ምን ልትባይ ነው ይላታል። ዝም በል እባክህ የናሆሚ ስም ባንተ ስም አይጠራም ትለዋለች ማለት ነው። ከዛ እንደዛ ስትለው እሱ ደግሞ ብድግ አደረገና ምን ይላታል? ልክ የኑሃሚን ስም ባንቺ ስም አይጠራም ስትለው ትሰድባታለች። ግን ምን አርቀሽ ነው እንደዚህ ሰድቢያት? ቆይ ምን አርጊ ነው የምትያት ልጅቷን ምናምን ይላትና ይልቁንስ ተስማምተን አንድ ስራ እንስራ ይላታል ማለት ነው። ከዛ ምን ትለዋለች ማለት ነው። ከዛ ተሳስተሃል ናሆም በዛች ርኩስ አፍ ፍቅር አይወድቅም
ትለዋለች ማለት ነው። እኔ እኮ ግራ የማይገባኝ አብረን ናሆምንና ኑሐሚን ለምን አንለያያችሁ ምናምን ሲላት እኔ እኮ ናኦሚ በእሷ ፍቅር አይወድቅም ምናምን ይላታል ትለዋለች ማለት ነው። ከዛ እኔ እኮ የሚገርመኝ ለምን እንደምትሰድቢያት ነው ምናምን ይላታል ማለት ነው። አይታወቅም ግን አብረን ብንጀምረውና እንዳይገናኙ ያኔ የሆነ ነገር የሆነ መሻክል ብንፈጠር የሆነ ነገር አብረን እንስራ ይላታል። በቃ ናሆምንና ናሆሚ አብረው መሆን እንዳይችሉ አብረን ተባብረን እንስራ ይላታል ማለት ነው። እኔም እሱ በእሷ አንደበት ምናምን ስትለው እኔም ኑሐሚ አንቺ እንደምታያት አይነት ሴት እንዳልሆንሽ በድፍረት ልናገር እችላለሁ ምናምን ይላታል ማለት ነው። እና ብቻ የኑሐሚን ባለቤት ያኔ ፍቅረኛ ማለት ነው በጣም በጣም በቃ ፍርሃት ውስጥ ናት። ደንግጣለች። እሷ እዛ ቤት ውስጥ በመውጣቷ በመግባቷ በጣም ደንግጣለች በጣም ማለት ነው። እና እንግዲህ በቃ ራሷን እያስተካከለች ነው። በቃ የሚጨሰውን ሲጋራውንም ምኑንም ለማቆም ሞካክራለች። እንጠጣ ሲላት አይቻልም ትለዋለች። የሆነ ነገር እናድርግ ሲላት አይቻልም። በቃ ምን አለፋችሁ ሁሉን ነገር አስተካክላ ተመልሳ መግባት ፈልጋለች። እሱ ደግሞ ቤተሰብ ላስተዋውቅ ነው ምናምን ብሎ ቤተሰብ ሲያስተዋውቅ ደግሞ የባለ ሀብት ዘር ናት። ዘሯ ምንድን ነው? የእነማን ዘር ናት? የእነ እንትና ዘር ናት። በጣም የምታስከብርናት ምናምን ይላቸዋል ማለት ነው። ከዛ እንደዛ ትለዋለች እናቱ ማለት ነው። ከዛ ይሄድና ኑሐሚን ፍቅረኛ የላመጣት ነው እና ምግብ ሰርተሽ ምናምን እንድትጠብቂ ኑሐሚን ራሱ የወደደችው ይመስለኛል። የሆነ ምናምን ትላለች፣ የሆነ ትደነጋግጣለች ምናምን ነገር እና ጉድ እኮ ነው። ይቺ ውግር 10 ጊዜ ፊቴን ታስነካኛለች። ኧረ ተይ ኤልስዬ ዝም ብለሽ ወረሽ ናውሪ 10 ጊዜ ጠመም እያለች ከፊቴ ላይ የወጣችው ቡግር ጉድ እኮ ነው። እና ለማንኛውም እንደዛ እየተባባሉ ነው። በጣም አስተማሪ ቪዲዮ ነው። በነገራችን ላይ እኔ ብዙ ጊዜ ፊልም ስለማልከታተል እና ፕሮሜስ ስለማላደርግ ነው እንጂ በጣም አስተማሪ ድራማ ነው። በጣም በጣም ለገባው ሰው ላስተዋለበት ሰው በጣም የሚያስተምር ድራማ ነው። እና የኑሐሚን ትዕግስት ግን በጣም ነው የሚገርመው። ምክንያቱም ችጋር አግኝቶ ማጣት የማያስተምረው ነገር የለም። እውነት ለመናገር አግኝቶ ማጣት የማያስተምረው ነገር የለም። ጌታ እዛ ነገር ይሰውረን እንጂ እና እናቷን ደግሞ መጣ እናቴ ምን ነው የከፋሽ ትመስያለሽ ምናምን ስትላት ይህ አባትሽ እያለ ምን ሰላም አገኛለሁ ብለሽ ነው እያበሳጨኝ አይደለ ትላታለች። እና መቼም እናቴ እማዬ ለዛ ገረድ ብሎ አይደለም አይደል የሚያበሳጭሽ ምናምን ትላታለች። እና ከዛ እንደዛ እያለቻት እያለ ኑሐሚን ምጥት ትላለች። ከዛ ኑሐሚን ምጥት ስትል ማንጎውን እንትኑ ላይ ድፍት ታደርግና ወለሉ ላይ ድፍት ታደርግና ነው ወሉ ትላታለች ማለት ነው። ለእህሉ እንኳን ባታስቢ፣ ለእኔ ጉልቤቱ እንኳን ባታስቢ፣ ለእህሉ አታስቢም? ስንት የተራበና የተቸገረ እኮ አለ። ለምንድን ነው እህሉ የምትደፊው ምናምን ስትላት አንቺ ለእኔ ነው መልስ የምትመልሽልኝ ብላ ሄዳለች። መታት ስትል እጇን ትይዛታለች ማለት ነው። ልትመታት ስትል እንቅ አርጋ ትይዛተይና ልቀቂ፣ ከፈለግሽ ራስሽ ጉንብስ ብለሽ አዝጄ ትዕግስቴ ያለቀ ቀን ግን ኑሐሚን አታገኛት ብላ ቁጭ ታረጋትና መለስ ስትል እናቴ ትብል አንቺ ነሽ ልጄን የምትይዣት፣ አንቺ ነሽ ልጄን እጇን የምትይዣት ምናምን ትልና በጥፊ ትመታታለች እናቷን ማለት ነው። ከዛ ማን ይመጣል ትላላችሁ? ናሆም ይመጣል። ምንድን ነው ምን አድርጊ ነው የምትሏት ምናምን ይልና አባራ ይቆምላታል። እኔ እኮ ብያቸዋለሁ በባለፈው ቪዲዮ ለራሱ ናሆም ይወዳታል፣ ኑሐሚን ይወዳታል፣ ያድርበታል፣ ፍቅር ያድርበታል። አሁን ዝም ብሎ ነው የሚጎረረው እንጂ ፍቅር ያድርበታል። ያኔ ከአባቱ ጋር ይመሳጠራል። ምክንያቱም አባቱ ደግሞ ገንዘብ አልሰጠህም እሷን ካላገባህ ምናምን ስላለው ይወዳታል። ናሆምና ናሆሜ እንደሚጋቡ ነው የምነግራችሁ። ዝም ብዬ ሳስቡ ይጋባሉ። መጨረሻ ግን ኤርሚ ሄዛ ውስጥ ገብቶ ኤርሚና የናሆሚ ፍቅረኛ የድሮ የናሆሚ ፍቅረኛ እና ኤርሚ ግን የሚሰሩት ስራ አለ። እነሱ ናቸው አሁን እነሱ ኤርሚ ማሆነ ቤት ይገባል፣ ያችን ትገባለች። በእርግጠኝነት ነው የምነግራችሁ። ዝም ብላችሁ እስኪ ምን እንደሚያደርጉ ምን እንደሚፈጠር እናያለን አብረን ማለት ነው። ቤተሰቦችዬ አብረን እየተከታተልን እናያቸዋለን ምን እንደሚያደርጉ መጨረሻው ምን እንደሆነ አመጣላችኋለሁ። እና ይሄ ድራማ በሚገርም ሁኔታ እና በሚደንቅ ሁኔታ በጣም አስተማሪ ድራማ ነው፣ ስለ እውነት ማለት ነው። በጣም ከምላችሁ በላይ በጣም አስተማሪ ድራማ ነው። ለተማረበት ሰው
የምር ማለት ነው። እና ለማንኛውም ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ፕሊስ ቤተሰቦች፣ አበረታቱኝ። ላይክ አድርጉልኝ። እኔ ገና አዲስ እንግዲህ እኔ ለድራማው ለራሱ ገና አዲስ ፈትፋች ነኝ፣ አላቅበትም። እናንተ ላይክ ስታደርጉልኝ እንደዚህ አድርጌ ያላችሁ ሀሳብ አስተያየት ስትሰጡ ደግሞ አበረታለሁ ብዬ ተስፋ አደርጋለሁኝ። እና ላይክ እያደረጋችሁ አበረታቱኝ። በጣም የሚያስተምር አስተማሪ፣ በጣም በሰራተኛ ላይ ያለ ጫናና አግኝቶ ማጣት ነው ከዚህ ላይ የሚያስተምረው። ግን በሰራተኛ ላይ ያለ ጫና ወይም ደግሞ በሰራተኛ ላይ ያለ እንትን ለኢትዮጵያውያን እንደው ትምህርት ቢሰጥ፣ ለኢትዮጵያውያን አሰሪዎች ትምህርት ቢሰጥ። ምክንያቱም የምር ነው የምላችሁ፣ ምግብ የሚከለክሉ አሉ፣ ምኝታ ለራሱ በደንብ የማይሰጡ አሉ፣ ሰው ማትመስያቸው ሰዎች አሉ፣ ሰው ጋር እንዳትዘነቅ የሚፈልጉ በጣም ብዙ ከምነግራችሁ በላይ አጸያፊ የሆኑ አሰሪዎች አሉና ለእንደዚህ አይነት አሰሪዎች እንደ ምክር ቢሰጣቸው፣ በዚህ ደረጃ ሰውን አቆሽሸውና ዝቅ አድርገው ባያዩ፣ ድህነት እያሉ እንትን ባይሉ ብዬ እመክራለሁኝና ቤተሰቦቼ ላይክ አድርጉኝ እስኪ።